በሁለት ጎራ ከፍሎ እያንገበገባት ባለበት በዚያ ዘመን በመካከለኛው ምስራቅ ሰማይ ላይ አንድ አዲስና አስፈሪ አውሬ ተፈጠረ። ይህ አውሬ የሶቪየት ህብረት የቴክኖሎጂ ጥበብማማ የሆነው እጅግ ዘመናዊውና አቻ የለሹ ሚግ 21 የጦር አውሮፕላን ነበር። በወቅቱ የምዕራባውያኑ የስለላ ተቋም ስለዚህች አውሮፕላን የሚያውቁት ነገር ቢኖር ስሟንና አስፈሪነቷን ብቻ ነበር። የድምፅን ፍጥነት በሁለት እጥፍ ወይንም ማችቱ ሰንጥቃ የምትበረው ይቺ የጦር ጄት በአሜሪካም ሆነ በቂ አልነበረም። ሙሉ በሙሉ ጤነኛ የሆነች ሞተሯ የሚሰራና ምንም ያልጎደለባት አንዲት ሚግ 21 አውሮፕላን ከየትም ይሁን ከየት መምጣት ነበረባት። የእስራኤሉ አየር ኃይል አዛዥ የነበረው ኢዘር ዌዝማን ለሞሳድ ዳይሬክተር ሜር አሚት አንድ የማይመስልና እብደት ያዘለ ጥያቄ ያቀረበለት። አንዲት ሚግ 21 አውሮፕላን ስረቅና አምጣልኝ። አንድን መኪና ወይንም ሚስጥራዊ ሰነድ መስረቅ ይቻል ይሆናል፣ ነገር ግን በከፍተኛ ወታደራዊ ካምፕ ውስጥ በሺዎች በሚቆጠሩ ወታደሮች የምትጠበቅን ግዙፍና በድምጿ ምድርን የምታንቀጠቅጥ የጦር አውሮፕላንን እንዴት መስረቅ ይቻላል? ሜር አሚት አንድ መፍትሄ ብቻ እንዳለ ተገነዘበ። አውሮፕላኗን ከካምፕ ሰብሮ መግባት አይቻልም። ስለዚህም አውሮፕላኗ ራሷን በራሷ ፍቃድ በራ መታ እስራኤል ማረፍ አለባት። ይህ ደግሞ ሊሆን የሚችለው አውሮፕላኗን የሚያበር አብራሪ በመግዛት በማባበል ወይንም በማስገደድ ብቻ ነው። በዚህች ቅጽበት በዓለም የስለላ ታሪክ ውስጥ ወደር የማይገኝለት ድፍረትና ጥበብ የተሞላበት ኦፕሬሽን ዳይመንድ የተሰኘ ሚስጥራዊ ዘመቻ ተጠነሰሰ። ሞሳድ መጀመሪያ ላይ አይኑን የጣለው በግብጽ አብራሪዎች ላይ ነበር። ነገር ግን ሙከራዎቹ ሁሉ ከሽፈው አንድ በእስራኤል የተመለመለ የግብጽ አብራሪ ሚስጥሩን በማውጣቱ ምክንያት የሞሳድ ኤጀንቶች በካይሮ ተይዘው ተሰቅለዋል። ይህ ክስተት ሞሳድን ወደ ኋላ መለሰው። ዳይሬክተሩ ሜር አሚት ግን ተስፋ አልቆረጠም። አቅጣጫውን ከግብጽ ወደ ኢራቅ አዞረ። የኢራቅ አየር ኃይል በወቅቱ ዘመናዊ ሚግ 21 አውሮፕላን አንድ ስም ደመቀ፣ ሙኒር ሬድፍ የ32 ዓመት ወጣት እጅግ የተዋጣለትና በኢራቅ አየር ኃይል ውስጥ በከፍተኛ ብቃት የሚታወቅ የጦር ፓይለት ነበር። ሶቪየት ህብረት ድረስ ሄዶ በሚግ 21 አውሮፕላን በረራና ውጊያ ልዩ ስልጠና 1 ሚሊዮን የአሜሪካን ዶላር፣ በወቅቱ ከፍተኛ የሆነ ገንዘብ፣ የእስራኤል ዜግነት፣ የህይወት ዘመን ጥበቃና የስራ ዋስትና እንሰጣለን። ሙኒር በሐሳቡ ግዙፍነት ተውጦ ዝም አለ። ገንዘቡና አዲስ ህይወት እጅግ የሚያጓጓ ነበር። ነገር ግን አንድ ትልቅ እንቅፋት ነበረው። እኔ አውሮፕላኗን ይዤ ብጠፋ በኢራቅ የሚገኙት ሚስቴ፣ ልጆቼና መላው ቤተሰቤ በሳዳም ሁሴንና በባዝ ፓርቲ አባላት በአሰቃቂ ሁኔታ እንደሚገደሉ አውቃለሁ። ቤተሰቦቼን ካላወጣችሁልኝ በቀር ይህንን አላደርገውም አላት። ማታውቅ እና ልጆቹን ለክረምት እረፍት በሚል ሰበብ ወደ ፓሪስ እንዲጓዙ ተደረገ። ፓሪስ እንደደረሱ የሞሳድ ኤጀንቶች ተቀብለው ወደ እስራኤል አሸሿቸው። በመቀጠል የቀሩት ቤተሰቦቹ፣ ወላጆቹ፣ አጎቶቹ፣ ወንድሞቹ በተለያዩ መንገዶች፣ አንዳንዶቹ በኢራን ድንበር በኩል በኩርድ አማጽያን እርዳታ፣ ሌሎች ደግሞ በውሸት ፓስፖርት ድንበር አቋረጡ። ከባግዳድ ሾልከው እንዲወጡ ተደረገ። ይህ ሂደት ወራት የፈጀና ከፍተኛ የልብ ትርታ የታየበት ነበር። ከቤተሰቡ አንዱ እንኳን ድንበር ላይ ቢያዝ ኦፕሬሽኑ በሙሉ ይከሽፋል፣ ሙኒርም ይገደላል። ነገር ግን የሞሳድ የድብቅ ስራ ጥበብ ተሳክቶ ሁሉም የሙኒር ቤተሰቦች በሰላም እስራኤል ገቡ። የቤተሰቦቹን በሰላም መምጣት የሚያረጋግጠው ሚስጥራዊ ኮድ ለሙኒር ተነገረው። አሁን ጊዜው ደርሷል። የመጨረሻው የድርጊት ቀን ተቆረጠ። ነሐሴ 16 ቀን ማኮብኮቢያዋን እየሰነጠቀች በመሮጥ ወደ ላይ ተስፈነጠረች። በእቅዱ መሰረት መጀመሪያ ወደ ምስራቅ አቅጣጫ ወደ ባግዳድ ከተማ በመብረር የተለመደውን የልምምድ በረራ አስመሰለ። ከእርሱ ጋር ሌሎች የኢራቅ አውሮፕላኖችም አብረው ይበሩ ነበር። ከጥቂት ደቂቃዎች በኋላ ግን ሙኒር ያልተጠበቀ እርምጃ ወሰደ። አውሮፕላኗን በድንገትና በከፍተኛ ፍጥነት ወደ ምዕራብ አቅጣጫ ዞራት። ክብደቷን ለማቅለልና ፍጥነቷን ለመጨመር በክንፎቿ ስር ተንጠልጥለው የነበሩትን ተጨማሪ የነዳጅ ታንከሮች ድሮፕ ታንክስ አላቆ በረሃ ላይ ጣላቸው። የመቆጣጠሪያ ማማው ራዳር ላይ የሙኒር አውሮፕላን አቅጣጫዋን ስትቀይር ወዲያውኑ ታየች። የኢራቅ አየር ኃይል አዛዥ በድንጋጤ ተዋጡ። በሬዲዮ ጠሩት። ሙኒር አቅጣጫ ስተሃል፣ ወዲያውኑ ተመለስ አሉት። ሙኒር መሆኑን ተረዱ። ወዲያውኑ የአስቸኳይ ጊዜ አዋጅ ታወጀ። መሬት ላይ የነበሩት ተዋጊ ጄቶች ሙኒርን አሳደው እንዲመቱ በአስቸኳይ ተነሱ። ሙኒር አሁን የሞት ሽረት ሩጫ ላይ ነው። የራዳር እይታን ለማምለጥ አውሮፕላኗን ወደ መሬት ዝቅ አድርጎ ሎ አልቲቲዩድ ፍላይንግ አሸዋማውን በረሃ እየላሰ መብረር ጀመረ። ፍጥነቱን ከፍ አደረገው። የጆርዳንን ሰማይ አቋርጦ ማለፍ ነበረበት። ከኋላው የኢራቅ አውሮፕላኖች እየተከታተሉት ነው። በሰዓት ከ2000 ኪሎ ሜትር በላይ በሆነ ፍጥነት ሰማዩን እየቀደደ ይበራል። በየሴኮንዱ የሚያልቀው የነዳጅ መጠን ላቡን በግንባሩ ላይ አዝረበረበው። እስራኤል ድንበር ከመድረሱ በፊት ነዳጁ ቢያልቅበት በጠላት ሀገር መሃል ወድቆ የከፋ ስቃይ ይጠብቀዋል። በእስራኤል በኩል ደግሞ የሞሳድና የአየር ኃይሉ ከፍተኛ አዛዥ መቆጣጠሪያ ክፍል ውስጥ ሆነው ትንፋሻቸውን ውጠው ራዳሩን ይመለከታሉ። የእስራኤል አየር ኃይል በቅድሚያ ያዘጋጃቸው በከፍተኛ ሚስጥር ሙኒርን ተቀብለው ለማጀብ የመጡ ሚራጅ የጦር አውሮፕላኖች ነበሩ። ሚራጆቹ የሙኒርን ሚግ 21 በግራና በቀኝ አጀቧት። በሬዲዮ ላይ ሚስጥራዊ የመቀበያ ኮድ ተነገረ። ሙኒር በእፎይታ ቀን ሲፈሯትና ሲመኟት የነበረችውን ቀይ ኮከብ የታተመባትን የሶቪየት አውሬ በአይናቸው በቅርበት ሲያዩት ማመናቃታቸው። በአጃቢዎች ታጅቦ ሙኒር ሬድፍ በደቡባዊ እስራኤል በሚገኘው ሃትዞር ሚስጥራዊ የአየር ኃይል ማረፊያ ጣቢያ አቀና። የጄት ጎማዎች የእስራኤልን መሬት ሲነኩ በማረፊያው ዙሪያ ተሰብስበው የነበሩት የሞሳድ አባላትና የጦር መኮንኖች በደስታ ጩኸት አየሩን አናወጡት። ሜር አሚት በፈገግታ ተሞላ። ታሪክ ተሰራ፣ የማይቻለው ተቻለ። የሶቪየት ህብረት የቁርጥ ቀን ሚስጥር ያለ አንዲት ጥይት ተዘረፈ። ሙኒር
አውሮፕላኗን አቁሞ ሞተሩን ሲያጠፋ የረጅም ጊዜ የህይወት ውጥረቱ አብሮ የጠፋ መሰለው። ኮክፒቱን ከፍቶ ሲወርድ በእስራኤል የጦር አዛዦች ከፍተኛ አቀባበል ተደረገለት። ቤተሰቦቹ በሰላም በእስራኤል